አደልተውም ለምን ነው ማደልተው ለምን ነው ማደልተው አደልተው ማለት ናቁት መልናውራ አደልተው ማለት ለምን ነው ማደልተው ቤቶች ሰላም ናችሁ? ቤቶች ልቀቅኝ አንቺ የት ሄዳችሁ ነው ቤቶች? ማንም የለም እንዴ? ወይኔ ፍቅር መጣ እንዴ? ምን ላቀርብ? ምሳ ይምጣልህ? ምን ነው ተለባበርሽ? አሁን ነው በልቼ የመጣሁት። እሺ ውሃ ሲምጣ? ኧረ ምንም አልፈልግም። ምንድን ነው ተለባብርሻል? ሰላም ነው? ምግብ ላቅርብ? ወይኔ ፍቅር ኧረ አሁን በልቼ ነው የመጣሁት ምናምን እንዴ። እስኪ ለማንኛውም ግን ስለደከመኝ ገብቼ አረፍ ልበል። የምን ውሃ? ውሃ ጠጥቻለሁ። ምን አለሽ ነው? አሞሻል? ምንድን ነው ድንበር ብለሽ ወጥቷል እንዴ? ማቃት ልጅ እኮ አልሆንሽብኝ። ምን ሆነሽ ነው? ተፈጠረ ነገር አለ? ውሃ ጠጣ። ውሃማ ጠጥቻለሁ። ምሳ ቁጭ በል ቁጭ በል። ሄሎ ሰላም ነው አለሁ። ምን ተፈጠረ? በቃ እሺ መጣሁ። እሺ እንዳልኩ ነው። ዛሬማ ማንም የለም። አልፋታሽ በፈጠረ ይዣለሁ። አቤል ተወኝ። ለምንድን ነው ቆይ እንደዚህ የደበርኩሽ? እምቢ የምትይኝ ከሆነ ደግሞ ከዮናስ ጋር ስትማግጭ ያነሳሁትን ፎቶ ለአባዬ ነው ማሳይልሽ። ተው እንደሱ አታድርግ። አባት ከሰማ ለአንተም ለእኔም ጥሩ የማይሆንም ነው። እባክህ እንደዛ ከሆነ ጥሩ እንስማማ። እሺ ምን እያደረጋችሁ? አንተ ውሻ ምን እያረክ ነው? ምን እያረክ ነው? ምንድነው? ምን አደረኩ? ምን ሳደርግ አየኝ? ያየው እኮ ምን እያረክ ነው? አንቺስ ብትሆኝ ምንድነው? ምን እያረክ ነው? ምን እያረክ ነው? ተናገር። ልቀቅኝ። አንቺ ምን እያረክ ነው? ተናገር እንጂ ምንድነው አፉን የሚዘጋ? ተናገር። አፈጣሽ ልጅ ና ወደዚህ። የማደርገውን እኔ ነኝ የማውቀው። አሁንም ለባይል ትናገር ነው? ልቀቅኝ። አንቺ እዚህ በኋላ ስጋት አይግባ። እኔም ሲያስቸግረኝ ቪዲዮ ይሽበታለሁ ማለት እንዳይመጣ አውቄ ነበር። እንዴት አድርገሽ? እንዳይመጣ ነበር። ስለዚህ ተዘጋጅ ጠበቁት። ላሰልካለ አየህ ቅሌታ ጀግና ነሽ እኮ ጀግና። አዋርዶን ነበር። ውሻ በሱ ቤት ማለት ሁሉ ነገር ያቀርልት ነበር እኮ ነው። አንሳሽ እኔ መቼ ነው? እሺ ቆይ ለምንድን ነው አጣርተህ የጠራከኝ? እንዴ በጠራሽስ
ጸብሽ ከወንድሜ ጋር እንጂ ከኔ ጋር አይደለም። ስለዛ ከንቱ ልጅ ልታወራኝ አይደለም መቼ ሲመጣክ? ኧረ አላውራሽም። ይልቅ እንደውም ጉዱን ነው ማሳየሽ። ኧረ ለውጥ ያን ሁሉ ጊዜ ስለምነው ስለታለብኝ ብሎ እኔስ እሱ አይደለም የሚገርመኝ ምን ሲል እንዳገኛት እቺን አሮጊት። ባይሆን አንድ ሐሳብ አለኝ። እኔና አንቺ እንደ ፍቅረኛሞች ሆነን ለምን እሱን አናናድደው? ለነገሩ ልክ ነህ። ድሮም ከሌላ ወንድ ጋር ሲያይ ነው የሚሽጨረጨር። ነይ ግቢለት ያራዳ ልጅ ነይ። ሄደህ ተናገርካል አባትህ? ከዚህ በኋላ በህይወቴ ባትመጪ ደስ ይለኛል። ምንድነው የምታወራው? ለአባትህ ሄደህ ከተናገርክ ተያይዘህ እንደምናልቅ እወቅ። አረ እዛው ተያይዛችሁ ለቁ። ተናግሬ ብልጥ እሆናለሁ ብለህ ካሰብክ ያንተን ቪዲዮ አለ። አንቺ ጉደኛ በምን ቅጥፈት ነው የቀረችኝ? ሁለታችንን ምስጢራችን ደብቀን ቪዲዮ መደለት ያለብን ይመስለኛል። ምን ያህል ፋራ አድርገሽ ነው የምታስቢው? ያንቺንም ደልቹ። አሁን አንድ እኩል የሆነን ይመስለኛል። ከዚህ በኋላ አትጨናነቅ። ወንድም ያነሳውን ፎቶ አስደልቼዋለሁ። የምርሽ ነው? እንዴት? እኔ እሱን ልጅ አላምነውም ነኝ። እባክህ ለራስ ፈርቶ ነው። ግን ደግሞ ይገርማል ለአባት ጤነት ማሰቡ ነው። የኛ ቤት ነገር እንዲሁ ዝብርቅርቁ የወጣ ነው። አቤል ከመጠን በላይ አባዬን ይወደዋል። አባዬ ደግሞ ከአቤል የበለጠ ደግሞ እኔን ይወደኛል። እኔ ደግሞ አቤልን ከአባዬ በላይ ነው የምወደው። ለዛም እኔ አቤልን ሁሌ የምከታተለው አብሬው ነው። ለዛ ነው። ይገርማል። ሁሉም ሰው ቢፈልገውን ሲያጣ የማይፈልገውን ነገር ለማድረግ ይገደዳል። ነይ በቃ አሁን ተነሽ። አባዬ ከመጣ ጥሩ አይመጣም። ነይ እንሂድ። የታባቱ ዛሬማ እናቃጥለዋለን። ገና እናቃጥለዋለን ብቻ ተረገመ። ይሄ ድሮም እኮ ኧረ ምንም እኮ ደግሞ እንደ የረባ እንትን እኮ ራሱ የለውም። ዝም ብሎ ከዛች አሮጊት ጋር እንትን ሲል አሁንማ አሁን ያየናል አይደለ? እርርድብን ይላል። ያቺን አሮጊት አውጥቶ ያሽቀንጥሮ ይጥላታል። ይሄ አይደል ማቃጠል ማለት? እንዳቃጠለሽ ይሁን። ሰው እንዴት ከዛ አሮጊት ጋር ይሆናል? እኔስ የሚገርመኝ እሱ አይደል እንዴ በእድሜ አይገናኙ በምን አይገናኙ። አንቺን የመሰለች ልጅ ትቶ አሁን ከዛች ጋር ሸሼ ገዳሜ ይላል እኮ። ይሄ ምስኪን እኔ አሁን ለሷ ነሽ ነው ከሷ ጋር የሚሆን። ኧረ በእናትሽ አንቺ ምን ይወጣልሻል? ያቺ በዘበዛ አሮጊት መጣ በሱ ቤት ያላየነው መስሎታል እኮ። ምን ያላየነው? ያየነው ገና ድብን ይላታል። ምን አለበኝ? ቆይ ደግሞ ቅጥል አደርገዋለሁ። አንተ ስሜት የበለጠ አባት እንደምወድ አስጨለል ነው። ይሄ የማይረባ አንቺን የመሰለሽ ልጅ ወይኔ ጠጣ ምን እንዳይደከሽ አይታባት አሳበርነ
ይሄ አይደል የሚፈልገው? አሳበር ነው ወይለኔ ወይኔ እናቴ የማንም መጮቻ ልኝ ልቅር ወይለኔ በጠዋት እንደዚህ መስከሬ ወይኔ እናቴ ወይለኔ ዋለኔ ጭራሽ በቀን ጥንብዝ ይዘህ ትመጣለህ። ቆይ ግን አባይ ለአንተ ግን ፍቅር ምንድን ነው ማለት? ይኸው እኔ ብትጠላኝም ግን እወድሃለሁ። አንተ ደግሞ ከኔ የተሻልክ ትመስለኝ ነበር። እኔ በጣም የማረባ ሰው ነኝ፣ ግን አንተ ከኔ የባስክ። አንቺ ደግሞ ሴረኛ ነሽ። አንተ እናትህን ነው እንዲህ የምትናገራት? እናትህን ነው ወይ እንዲህ የምትናገራት? ተው አባዬ በቃ ተው። ምን እስኪ ገላት ነው? ኧረ ተው በቃ አባዬ ተው በቃ። ምን ችግር አለው? ዛሬ ገና ነው የጠጣው። ተው በቃ። መጠጣት ጀመረው ዛሬ ነው? ተው በቃ አትናገረው። እንዲህ ያልክ ፊት እየሰጠው ነው። ታጠፋው ለጥፋ ገደል ግባ። ተው በቃ። አከብርሃለሁ፣ እወድሃለሁ። አንተ ግን እስከ መቼ ነው እንዲህ የምትሆነው? ቆይ ለምንድን ነው ቆይ እንዲህ የምትሆነው? ንገረኝ። እባክህ ምን አሁንማ ተለውጫለሁ እኮ። የዛኔም እኮ ጨብሲ ፈረስ ሊሆን እኮ ነው ፋዘርን ያስቀየምኩት። ለምን ምንም ይሁን ምንም ይፈጠር ራስን እንዲህ ማድረግ የለብህም እንዴ። በቃ እንዴ ሞተችው እኮ እናት ያንተ ብቻ እኮ አይደለችም የኔም እናት ነች አይደለ? ለምን ነው እንዲህ የምትሆነው? ለምን ስሜታዊ ትሆናለህ? እኔ መሆን አቅቶኝ ነው? በቃ ያለነው ለአባዬ እኛ ነን አይደለ? በቃ ለምን ጸባይን አትቀይርም? ጸባይን ቀይር በቃ። ያ በቃ እኔም እኮ አለማወቅ ነው በቃ እንዲህ አትሁን በቃ። ካሁን በኋላ እንደዚህ አይነት ባህሪን ተው በቃ። አንድ እንደመሆን እየተራራቅን እንባባል እርስ በርስ። እኛ ካልተስማማን እኛ አንድ ካልሆነ ማን ነው አንድ የሚያደርገን? እንደዚህ አይነት ባህሪን ተው በቃ። ካሁን በኋላ እየሄድክም እንትን አትበል። ተው በቃ ምንም አያዛልቅም። ከዚህ በኋላ ምንም ነገር ያው መጠጥም ትቼዋለሁ። በቃ ተው ምንም አያደርግልህም። አታይም ራስህን እስቲ ጎዳህ እንጂ አልጠቀመም። ይመጣጥ እያመሸህ ትመጣለህ። ጭራሽ የገዛ አባት ላይ ጨፍርበታል። አረ በቃ የዛኔም በደንፉ ነው በቃ። ጨብሲውም ስላለ ነው እንጂ ፋዘርን ታውቃለህ ምን ያህል እንደምወደው። እሱም ለኛ ሲል እኮ ነው ያለው አይደል እስከ ዛሬ። አንተም እኮ ቢሆን እንደዛ የምትወደ ሚስት ላይ ቺት አድርጋል። እናቴ ትሙት ያው
እናታችን እንወዳታለን አይደል? በሷ እምላለሁ ምንም ያረኩት ነገር የለም። እርግጠኛ ነኝ ምንም እርግጠኛ ነኝ እኔ ምንም አላረኩም ምንም እመነኝ። አንተም እንዳልኩ በቃ አሁን ራስህን ወደ ራስ ተመለስ። ከዚህ በኋላማ ምንም የሚያሳስተኝም እንትን የሚለኝም ነገር የለም። እንዴ አልነበርክም ታውቃለህ አይደል? ከዚህ በፊት የነበርክበትን ታውቃለህ። በቃ ተመለስ ወደዛ። ካሁን በኋላ ምንም ነገር አይጠቅምም። ሱሱም አይጠቅምህም። ይሄ የኔ ያልከ እንዲህ ከማንም ሴት ጋር እንትን የምትለውም አይጠቅምም። ተው በቃ። አረ ብራዘር በቃ እኔ ከዚህ በኋላ ያው በቃ አታስቀይም። አባትህንም አታስቀይም። አረ አላስቀይሙም። በል በቃ ተስማምተናል አሁን። አዎ ተስማምተናል። በቃ እንሂድ። እሺ እንሂድ። እኔ ቆንጆ መጣ። ወደዛ ሂጂ። በቃሽ። ከዚህ በላይ አባዬ ላይ ከደም መፍሰም አልፈልግም። እየሰማሽኝ ነው? ልቀቂኝ። ከዚህ በፊትም አንቺን ላቀፍኩሽ ውስጤን ጸጸት እየተሰማኝ። ዞር በይልኝ ካጠገቤ። እንደሷ በል። ማን አስጀመረኝ አለክ? ዞር በይልኝ ካጠገቤ። አሰሚኝም? ዞር በይልኝ። ዞር በይልኝ ካጠገቤ። ለዚህ ሆነ ልቀቂኝ። ዞር በይልኝ። አንተ ሴሰኛ ከመጣች ጀምሮ ዮናስን ለማሳሳት የማታደርገው ነገር የለም። ይኸው ጨዋ ነው ብዬ ሳስብ ጭራሽ ምን አንቺ አባይ ሰው መስለሽኝ። ቆይ ለቅኝ ዞር በል ሴሰኛ ውጪ ቀጥ ብለሽ ውጪ። ቆይ ተረጋጋ። ምንድን ነው አንተ ሰው ነህ ልታገላግለኝ? ነይ ውጪ። መናጢ ልጆቼ በጣም ይቅርታ አድርጉልኝ። በራሴ ፍላጎት የራሴን ስሜት ብቻ ጠብቄ እችን ወጠጤ እዚህ ቤት አስመጥቼ እናንተንም እንድትፈታተናችሁ ያደረኩት እኔ ነኝ። በእናትህ ከልባችሁ ይቅርታ አድርጉልኝ። ይቅርታ ካላደረጋችሁን አልነሳም። ይሄ ችግር የተፈጠረው እኔን ለማስተማር ከዚህ በኋላ ላስተምር። እሺ ልጄ፣ እሺ አንተም ልብ መግዛት ጥሩ ነው። እሺ ልጄ፣ ይቅርታ አድርጋችሁልኛል።